ብዙ እናቶች ድንግል ተለመኝን የጭንቅ አማላጇ እናታችን ድረሽ እያሉ የወገብ መቀነታቸውን እየፈቱ በፍጹም ጭንቀት ወደ ደሳሳዋ ጎጆ ገቡ። ብዙ አባቶችም በተራቸው አቤት የፈጣሪ ያለህ የሰጠ አይከብድ እናንተዬ እየተባባሉ በሲቃ መንፈስ ከደሳሳዋ ጎጆ በስተጀርባ ተሰድረው በውጥረት የሲቃ ልሳኗን እየሰሙ ወደ ሐኪም ቤት ለመውሰድ መሸከሚያ ቃሬዛ ያሰናዳሉ። ከመቅጽበት እግዚኦ እመቤቴ እግዚኦ ተለመኝን የሚል የእናቶች ጭንቀትና ለቅሶ ከፍ ብሎ መደመጥ ጀመረ። ከእንደገና የእናቶችም ምጥ የተያዘችውም እናት ድምፅ ጸጥ ረጭ ሲል አባቶች በጭንቀት ጆሯቸውን ወደ ጎጆዋ ዘንብለው የእልልታ ወይንም የዋይታ ድምፅ ይሰሙ እንደው ጓጉተው ቆሙ። ነገርየው ግን ጸጥ ረጭ ያለ ነገር ሆነ። አይ አልሆነላትም፣ አልታደልንም፣ አይ ጉድ፣ ምን አጠፋን፣ ምን በደልነን ጌታዬ እያሉ አባወራዎች ተስተርትረው ወደ ጎጆዋ አቀኑና ቀበቶ ያለው ቀበቶውን እየፈታ ቀበቶ የሌለው ሱሪውን እያላላ ወደ ቤቷ ሲገቡ በየመደቡ የተሰደሩት አማማጭ እናቶች በሐዘን ድባብ ፊታቸው ተከፍኖ እንባ እየደረሰባቸው ተኮርትመው ተቀምጠዋል። እንዴት ነው? እንዴት አደርሽ ይሆን? በሉ እንጂ ቃሬዛውን አበጅተናታል፣ አግዙንና ሐኪሙን እንውሰዳት። ኧረ እግዚኦን አንተዬ አለ አንዱ አባት ኩስምን ባለ ልሳን። ኤዲያ ተስፋም የለው አንተው፣ ያጠፋነውን የበደልነውን ሳናውቅ እንዲህ ሆነ የኛ ነገር። ምን አጠፋን? ምን በደልን ይሆን እናንተ? አለች አንዷ እናት እንባ ጉንጯን ጥሶ እየወረደ። ኧረ የምን ሐዘን መናፈቅ፣ የምን ሞት መጎተት፣ የምን ተስፋ መቁረጥ ነው? ይልቅ ተነሱማ እናግዛቸው፣ ወንዶቹ ይዘዋት ወደ ሐኪሙ ይሄዱ አለችና አንዷ ሴትዮ በተባበረ ክንድ ሊያነሱ ሽተው ግር ብለው ሲነሱ ዋይ የሚል ኩልል ምርር ያለ ድምፅ ተሰማ። በጎጆዋ ውስጥ እልልልልል የሚል ድብልቅልቅ ያለ እልልታ ሆነ። አታቢዋ እናት በደስታ እየተፍነከነከች እልል እያለች አትባ እንደጨረሰች ከመቅጽበት ፊቷ ላይ የሐዘን ድባብ ተከመረባት። እርስ በርሱ እየተሳሳመ ለገንፎው ለቅቤው ወዲያ ወዲህ ሲሯራጥ የነበረው አማማች ሴት ሁሉ በድንጋጤ ፍግም ፍግም ብሎ እርስ በርሱ ይተያይ ጀመር። ጠቀራ ጎጆዋን የመከራ መዓት ተግተልትሎ መጥቶ ሲከመርባት ልትወድቅ ምንም አልቀራት። አይ ወይናችን እናንተ ይህንን ያክል ለፍታ ለፍታ፣ ኧረ እግዚኦ እናንተየ፣ ኧረ ምን ጉድ ነው! ወደ ሐኪሙ እንውሰዳት፣ ደከመች እኮ፣ የምን ፈዞ ደንዝዞ መሞቷን መተባበር ነው። በሉ አግዙኝ አለና አንዱ አባት እንደምንም ተባብረው በቃሬዛ ይዘዋት ወደ ሐኪም ቤት ተጓዙ። ዶክተሮቹ በሚያውቁት ልክና በተሰጣቸው ጸጋ ብርቱ የ2 ቀን ክትትል አደረጉላት። ልጇን ወልዳ እርሷ በደም መፍሰስ የሞት ዓለም ውስጥ ያለችው እናት በሰመመን ሰምጣ አለች አትባል ነገር፣ ሞተች ተሰናበተች የማይሉት ነገር በመካከል ውስጥ በሰመመን ትቃስታለች። አሁን በብዙ ሳትቆይ
ሐኪሞቹ በሰጧት የ2 ቀን እንክብካቤ ሞተች፣ አለፈች። ነፍስ ሰጣ ነፍሷን አጣች የተባለችው ያች እናት ከሰመመን ነቃችና ራሷን አወቀች። ልጇንም በፍቅር አቀፈችው። እታለሜ ይህች ናት። አይዌ ደግሞ ባለቤቷ። ይህንን ደግና ጨዋ ሕዝብ በእንዲህ ሁነት ወልዶ ያሳደገውን ጋሼ ብሎ የሚጠራ የፍቅር ማዕረግ የትህትና ካባ የተጎናጸፈ ይህንን ጨዋ ሕዝብና ደግ ቀዬ ገጠርን በምንችለው ለመዘከር ተዘጋጅተናል። የፍቅሩን ወሰን የፍቅሩን ልኬት በሚመጥን መልኩ ባይሆንም እኛ በምንችለው ግን ለመዘከር የምንችለውን እንሞክራለንና አሲኗራ ቲዩብን ሰብስክራይብ ያድርጉ። አብረን እንሆን። ቸር ነገር ይቆየን። ያገሬን እኔስ ያገሬን እጠብቀዋለሁ።